መንፈሰ ጠንካራ ሰዎች ሐሳባቸውንና ባህሪያቸውን በመግራትና ስሜታቸውን በመቆጣጠር ይታወቃሉ። በአእምሯዊ ብስለትና በአስተሳሰብ ከፍ ያለ ደረጃ ላይ የደረሱ ሰዎች የሚከተሉትን ነገሮች አያደርጉም። አንደኛ፣ ፍርሃት የለባቸውም። መንፈሰ ጠንካራ ሰዎች ምክንያታዊ አስተሳሰብን ስለሚያጎለብቱ ብዙ ጊዜ በማህበራዊና በኢኮኖሚያዊ ህይወታቸው ወደፊት ሊገጥማቸው ስለሚችሉ ነገሮች አስቀድመው ስጋት ውስጥ ለሚጥል ጭንቀት ውስጥ አይዳረጉም። ሁለተኛ፣ በሌሎች ሰዎች ስኬታማነት አይቀኑም። አእምሯቸው ሚዛናዊነትን ያጎለበተ ሰዎች ስኬትን ከተቀዳጁ ሌሎች ሰዎች ትምህርትን ለመውሰድ ሙሉ በሙሉ ዝግጁ እንደሆኑ ይነገራል። የስነ ልቦና ባለሙያዎች በሌሎች ሰዎች ድክመትና ስኬታማነት ላይ ማተኮር የራስን እቅድ ያሳጣል ይላሉ። ሶስተኛ፣ ባለፈ ነገር አይጸጸቱም። ስላለፈው ጉዳይ መጨነቅና በጸጸት ጊዜን ማሳለፍ ለወደፊቱም እቅድን እንዳይነድፉ መሰናክል ይሆናል። መንፈሰ ጠንካራ ሰዎች ካለፈው ችግራቸው ወይም ውድቀታቸው ትምህርት በመውሰድ አሁን ያለውን የተሻለ በማድረግ ለነገ ስኬታማነታቸው በጥረት ይሰራሉ። አራተኛ፣ ራሳቸውን አሳልፈው አይሰጡም፣ አይሸነፉም። ብዙ ጊዜ መንፈሰ ጠንካራ ሰዎች አካላቸው እንኳን ቢደክም በአስተሳሰብና በአመለካከታቸው ብርቱ አቋም ይዘው ለስኬት ይበቃሉ። ራሳቸውንም ለጠላቶቻቸው አንበርክከው አይሰጡም። አምስተኛ፣ ለውጥን አይፈሩም። እነዚህ ሰዎች ነገሮችን አመዛዝነው የሚተነብዩ በመሆናቸው በሚያደርጉት ማንኛውም ነገር ለሚመጣው ውጤት ዝግጁ ናቸው። ስድስተኛ፣ ከአቅማቸው በላይ በሆነ ጉዳይ ጊዜያቸውን አያባክኑም። በአእምሯዊ ብስለታቸው ከፍ ያሉ ሰዎች ሁሉንም ነገር እነሱ ባቀዱት ልክ እንደማይሆንና ከአቅማቸው በላይ የሆነ ነገር እንደሚኖር ስለሚያስቡ አይጨነቁም። ከአቅማቸው በላይ ሆነው ለጭንቀት የሚዳርጉ ነገሮችን በአግባቡ በማስተናገድም ካልተገባው ውጥረት ራሳቸውን ያድናሉ። በዚህም ስኬታማነታቸውን ያጎለብታሉ። ሰባተኛ፣ ተመሳሳይ ስህተት አይሰሩም። ብዙ ጊዜ ስህተት በድጋሚ ሊከሰት የሚችለው ያለፈውን ካለማገናዘብና እንዳይደገም ካለመዘጋጀት እንደሆነ የስነ ልቦና ምሁራን ይናገራሉ። ጥሩ የአእምሮ ብስለት ያላቸው ሰዎች ደግሞ ለሚሰሩት ስህተት ኃላፊነትን በመውሰድ በቀጣይ እንዳይደገም መፍትሄ አስቀምጠው ይሰራሉ። ስምንተኛ፣ በመጀመሪያው ውድቀታቸው አይሸነፉም። አእምሯዊ ጥንካሬ ያላቸው ሰዎች በመጀመሪያው ውድቀታቸው መሸነፍን አያውጁም። ከውድቀታቸው ትምህርትን በመውሰድ የተሻለ ውጤትን ለማምጣትም በትጋት ይሰራሉ። ዘጠነኛ፣ ቅጽበታዊ ውጤትን አይጠብቁም። በአስተሳሰባቸው ከፍ ያሉ ሰዎች ብዙ ጊዜ የሚሰሩት ስራ ወዲያውኑ ውጤት እንደሚያስገኝላቸው በማሰብ አይጓጉም። ከዚህ ይልቅ ሁሉም ስራ የራሱ ጊዜ እንዳለውና የስኬቱን ምንጭ የተቀመጠለት ጊዜ እንዲሁም የሚደረግለት ተግባራዊ እንቅስቃሴ መሆኑን በእቅዳቸው አስቀምጠው ወደፊት ይጓዛሉ። ይህ ደግሞ ምክንያታዊ ወይም እውናዊ የስኬት ምንጭ በአንድ ሌሊት እንደማይመጣ መረዳትን ያሳያል። አስረኛ፣ ዓለም ሁሉንም ነገር እንድታበረክትላቸው አይፈልጉም። ዓለማችን ብዙ ተቃርኖዎች ማለትም ስኬትና ውድቀት፣ ሀብትና ድህነት፣ ሀዘንና ደስታ እንዲሁም ሌሎች የህይወት አጋጣሚዎች የተጣመሩባት እንደመሆኗ መንፈሰ ጠንካራ ሰዎች የሚፈልጉትን ሁሉ ከዓለም ለማግኘት አይጠብቁም። ከዚህ ይልቅ በዓለም ላይ ደስታም ሆነ ሀዘን፣ ስኬትም ሆነ ውድቀት የሚያጋጥመው በራስ ጥረትና ጥንቃቄ ልክ ነው ብለው ያምናሉ። እናንተም ከላይ የተጠቀሱትን ነጥቦች ልምድ በማድረግ ካሰባችሁበት ለመድረስ የአቅማችሁን ጣሩ እያልን ለዛሬ ያዝነውን በዚህ ያበቃን። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።